ዛሬ መንፈስ ቅዱስና ወንጌል በሚል ርዕስ ነው ማገለግላችሁ። አሜን ይባላል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 በትግረኛ ወንድማችን ኪዳን ያነባዋል ጮክ ብሎ። ሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 ደግሞ ቴዲዬ ያነባዋል። እኔ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 አነባለሁ በትግረኛ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ምዕራፍ 1 ቁጥር 8 አላገኘው? ለእግዚአብሔር ቃል ብድግ ብለህ አንብበው። ጌታ ይባርክ። መንፈስ ቅዱስ ናባኻትኩም ዝወርድ ግና ኃይል ትቀበሉ ኣብ ኢየሩሳሌም ኣብ ኩላ ይሁዳን ኣብ ሰማርያን ክሳብ ወሰን ምድሪ ምስክር ክትኮኑ ኢኹም። አሜን። ምንድነው የሚለው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው የሚለው ትግረኛ በመጣ ጊዜ ዘሴም እንትን ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ልብ በሉ። እናንተ ውስጥ አላለም። ፖዚሽን ፕሪፖዚሽኑ when the Holy Spirit come upon you እናንተ ላይ ሰውነታችሁ ላይ ይሄ ለአገልግሎት ነው። እናንተ ውስጥም አለ ደግሞ እናንተ ውስጥ ሊመራችሁ ሕይወትን ሊሰጣችሁ የመንፈስ ፍሬን እንድታፈሩ የሚያደርጋችሁ ፖዚሽን ነው። እናንተ ውስጥ አለ። እዚህ ላይ ግን ለአገልግሎት የሚሆን when the Spirit of God come upon you የእግዚአብሔር መንፈስ በእናንተ ላይ ዛሬ አጠገባችሁ ያለውን ሰው በአንተ ላይ ይመጣል። አሜን። ብዙ ጊዜ አንጠባበቀውም። አሁን እያመለክን እኮ በቃ መደሰት ብቻ እንጂ መቀበል ብዙ አልተለማመድንም። the art of receiving የሚባል አለ። የመቀበል ጥበብ ቤታችሁ ላይ፣ ጓዳችሁ ላይ፣ አጥንታችሁ ላይ፣ ትዳራችሁ ላይ፣ ኢኮኖሚያችሁ ላይ የእግዚአብሔር መንፈስ በእናንተ ላይ ቤታችሁ ስትገቡ ድንገት ደመናው ጋር አሜን ይባላል። እና ጌታ ኢየሱስ ነው the last speech ነው። የመጨረሻው ንግግር ነው። ሊሄድ ነው፣ ሊነጠቅ ነው። የመጨረሻው ታይም ላይ የሰጣቸው መልእክት ነው፣ ንግግር ነው። ኢምፖርታንት ነው። ሰው የመጨረሻው ሰዓት ላይ የሚናገረው ኑዛዜ ላይ እንኳን ከባድ ነው። ሽማግሌ ሁሉ ይሰበሰባል። ምክንያቱም የትውልድን ነገር አፌክት የሚያደርገው ፖዚቲቭሊ ኦር ኔጋቲቭሊ አፌክት የሚያደርገው ነገር ስለሆነ ስለዚህ የመጨረሻው ንግግር መንፈስ ቅዱስ ይመጣል። በእናንተ ላይ ሲመጣ፣ ዮን ሾፒንግ ላይ ሲመጣ፣ ባላችሁበት ከተማ ላይ ሲመጣ፣ ትዳራችሁ ላይ ላይ ትከሻ ላይ እግር ላይ እጅ ላይ አንዳንድ ጊዜ ለሰዎች ሲጸልይ እጄ እሳት ይሰማል። እርግጠኛ ነኝ የፈውስ ጸጋ እንደመጣ። አሜን። አንዳንድ ጊዜ ልባችሁን ያቃጥለዋል። በቃ ከዚያ በኋላ ምን እንደምትናገሩ ማታውቁም። በመንፈስ መነዳት ይባላል። ሜንታሩሴ ካላሩማ ማንዴፖ ኦራ ባባባ ብለህ ትናገራለህ። በቃ አንተ አይደለም ቴክ ኦቨር አድርጎሃል። ቴክ ኦቨር ወርሷችኋል። በጌታ በኢየሱስ ስም መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምን ትቀበላላችሁ? ዱናሜስ ኤክስፕሎዥን ኦፍ ፓወር፣ የኃይል ፍንዳታ ማለት ነው። ደከመኛ አይሰራም። የዚያን ጊዜ ወገቤን ራሴን እንቅልፍ እያለኝ ነው፣ መጸለይ አቃተኝ፣ ወንጌል በመስከር አቃተኝ አይሰራም። ኢት ሃዝ ኖ ሩም፣ ቦታ የለውም። አጠገብ ያለውን ሰው ድካም ቦታ የለውም። መንፈስ ቅዱስ ሲመጣ ምንድነው ቦታ ያለው? ኃይል በሉ፣ ዱናሜስ በሉ። በጌታ በኢየሱስ ስም ከኖርማል ክርስቲያኒቲ ከዚያ ከመደዳ ህይወት ያወጣቸዋል። አሜን። በልቶ ቁጭ ከማለት ህይወት ያወጣቸዋል። አሜን። ምን ማለት ነው? ምህረቱን በልቶ፣ ጸጋውን በልቶ፣ ማዳኑን በልቶ፣ ይቅርታውን በልቶ በቃ ጥግብ ብሎ ድንዝዝ ከማለት ህይወት ያወጣቸዋል። አሜን አሜን። ኃይል ለመስራት ኃይል፣ ልጆችን ለማሳደግ ኃይል፣ ተምሮ ለመጨረስ ኃይል፣ ራእይ ጀምሮ ለመፈጸም ኃይል፣ ሌሊት ለመነሳት ኃይል። አንዳንድ ጊዜ እግዚአብሔር አንቅቷችሁ እንኳን ኃይል ያታጣላችሁ፣ ተመልሳችሁ ትተኛላችሁ። በጣም የሚገርመው ብዙ ጊዜ ተመልሳችሁ ከተኛችሁ የምታዩት ቅዠት ነው። የሆነ ነገር ሲያሳድድ ስትሮጥ ሊገሉ ሲሉ ምናምን
ከዚህ ቅዠት የምትወጣው የእግዚአብሔርን መንፈስ በኃይል በአንተ ላይ ሲመጣና ስትቀበል። አሜን ይባላል። አሜን። ኃይል ስትቀበሉ ደግሞ ለምንም አይደለም በእናንተ ላይ መንፈስ ቅዱስ ነግራቸዋል። ሁለት ፖዚሽን አለው እናንተ ላይና እናንተ ውስጥ። መንፈስ ቅዱስ ሁለት ቦታ አለው መኖሪያው። በሉታ ተገባቻለሁ። የትና የት? በላይና በውስጥ። በውስጥ ሊመራ ነው። ልጅነትን ነው። ህይወትን ሊያካፍል ነው። የመንፈስ ቅዱስ ፍሬ ሊሰጥ ነው። ፍቅር። እየጠሉ ተወዳቸዋለህ፣ እያሙ ተወዳቸዋለህ፣ እየገፉ ተቀርባቸዋለህ። ያ የመንፈስ ፍሬ ነው። በእናንተ ውስጥ አለ ህይወት። ክራይስት ካይንድ ኦፍ ላይት ዞይ። ያንን ህይወት ያካፍላቸዋል። እናንተ ላይ የሚመጣ ግን ለአገልግሎት። አሜን። ድንቅ አለ፣ ምስክርነት አለ፣ ታምራት አለ። የማይሆን ነገር ይሆናል እና ምስክርነቱ ከኢየሩሳሌም ነው የሚጀምረው ይላል። ከቤትህ፣ ከጓዳ፣ ከልጆች፣ ከዘመዶች፣ ኤርትራ ካሉት አጎቶች፣ አሜሪካ ካለው ወንድምህ ሄሎ ትላለህ፣ ትመሰክራለህ። ከዚያስ ሰማሪያ ደግሞ ጎረቤቶች፣ ኢየሩሳሌም ይሁዳ ደግሞ እዚህ ጎረቤቶች ምናምን ቀረብ ያለ ሰማሪያ ልክ ሶማሌዎች አሉ፣ ኢራናውያን፣ ኢራቃውያን። እኔ አሁን ከ20 በላይ ሰዎችን ሰጥቶኛል ከኢራንና ከአፍጋኒስታን ከኢራቅ ሰዎች ማለት ነው። አንዳንዶች አገልጋይ ሆነዋል ማለት ተጠምቀው ጌታን ተቀብለው፣ አንዳንዶች አግብተዋል። ከ20 በላይ እዚህ ሀገር ብቻ ማለት ነው። እግዚአብሔር ይሰጣል። የወንጌል ረሃብና ጥማት ካለባችሁ እግዚአብሔር ትውልድን ይሰጣችኋል። ሰማርያን ይሰጣል። በሉ አጠገቢያ ማን ነው የሚሰጥህ? መንፈስ ቅዱስ በሉ። እኔ አልችልም ቋንቋ መንፈስ ቅዱስ። አሜን። ቋንቋ መንፈስ ቅዱስ ይሰጣል። ጎረቤት ሰማርያውያንን ይሰጣል። አልፎ ተርፎ የምንጸልየው ዓለምን ይሰጣል። ዋው! ሳውዝ አሜሪካ፣ ኖርዝ አሜሪካ፣ ኤዥያ፣ አፍሪካ፣ አውስትራሊያ፣ ዩሮፕ አህጉራት ያንተ ናቸው። ኔሽንስን አሜን ይባላል። ለአገልግሎት ነው መንፈስ ቅዱስ ሲመጣ፣ ለአገልግሎት። ሁለተኛው የሐዋርያት ሥራ ምዕራፍ 2 ቁጥር ይሄ አሁን ሲመጣ ነው ያላቸው። ሁለተኛው ምዕራፍ ላይ ሲመጣ ነው የምታዩት። መንፈስ ቅዱስ በእናንተ ላይ ሲመጣ አሁን ሲመጣ የሚሆነውን ነገር እናያለን። ሲመጣ ምን ሆነ? በጌታ በኢየሱስ ማንባል ባለ 50 የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ሁሉም በአንድ ልብ ሆነው አንድ ነው ልባቸው። ምን ማለት? ክራይስት ነው። በቃ ሌላ የላቸው። ማን ነው እንጂ እኔና ተስፍሽ እኮ ተስፍሽ ሌላ ያስባል፣ እኔም ሌላ አስባለሁ። አንድ ወጥ ነገር አናስብም። አንድ ወጥ ያደረገን ግን ክራይስት ነው። አንድ ልብ ያደረገን ክራይስት ነው። ጎጠኝነት አይደለም፣ ቡድነኝነት አይደለም፣ ሰፈር አይደለም፣ የኦሮሞ የአማራ ልጅ አይደለም። ኖ ክራይስት ክራይስት በሉ አይደለ? ጌታ ይባረክ። አሁን ያዋደደን አንድ ያደረገን በመካከል እንደ አንድ አባት ልጆች ያቀራረበን ክራይስት እና አንድ ያደረጋቸው ክራይስት አንድ ልብ ሰጣቸው። በዚያ ተሰብስበው ይጸልያሉ። እየጸለዩ ነው። ተነግሯቸዋል። ትንቢት አላቸው። ሕዝቅኤል ተናግሯል። ኢሳይያስ ተናግሯል። ኢዮኤል ተናግሯል። ኢየሱስ ደግሞ አጽንቶላቸዋል። እየጠበቁ ነው በአንድ ልብ። ሃሌሉያ አሜን ይባላል። አንድ ያደረገን የታረደው በግ የናዝሬቱ ኢየሱስ የሕያው እግዚአብሔር ልጅ ለዘላለም እስከ ለዘላለም በዙፋኑ ላይ ክብር ይገባዋል የሚል ክብር ያምጣለን። ለኢየሱስ ለዘላለም እስከ ለዘላለም ክብር ይሁን። አሜን። ቀጥል። እግዚአብሔር ሰው ቀጥል። ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላ። እሺ፣ ከዚያስ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። አሁን እንዲህ አይነት ይሄ ታሪክ ሳይሆን እናንተ ቤት እንዲደገም ገብቷችኋል? በአንድ ልቡ ነው ሲጸልዩ። ድንገት የሚል ቃል አለ። ሳደንሊ ይሄ ድንገት ለእኔና ለእናንተ አይደለም። በዓለ 50
በዓለ ሃምሳ ማለት 40 ቀን ከሕማማቱ በኋላ ኢየሱስ ከነሱ ጋር ሆኖ እያስተማረ እኔ ነኝ እያለ እየነኩ አብረው እየሄዱ ስለ መጽሐፍት እያስተማራቸው 40 ቀን ቆዩ። ከዚህ 40 ቀን በኋላ ተነጠቀ አይደል? በ40ኛው ቀን ከዚያ የቆዩት 10 ቀን ነው እየጸለዩ ማለት የተናገራቸው አንድ ልብ አንድ ሐሳቡ ነው። እየጸለዩ ገና መንፈስ ቅዱስ ምን እንደሆነ ማያውቁ እየጸለዩ እየናፈቁ are you really hungry? አሁን ይሆናላችሁ አንድ ሰው በጣም ተርቧል። አንድ ሰው ደግሞ ኦኬ ጌታ ይባረክ አገለግላለሁ፣ የሆነ የቸርች የሆነ ቦታ አለኝ፣ ኦኬ ቃል አነባለሁ፣ ኦኬ that's okay አድኛለሁ፣ ኦኬ በቃ ኦኬ ካልክ ኦኬ ነው። ግን ያስፈልገኛል አባቶች ላይ የነበረ እናቶች ላይ የነበረ ነቢያት ላይ የነበረ ኢየሱስ ላይ የነበረ የእግዚአብሔር መንፈስ በኃይል እኔ ላይ እንዲመጣ ፈልጋለሁ። አሜን ይባላል። ናፍቀዋል፣ ርበዋል። ወገኖች አንድ ነገር ልንገራችሁ፣ ካልተራባችሁ ሙታችኋል። አጠገባችሁ ያለው ሰው ይቅርታ አድርግልኝና ካልተራብክ ሙታሃል በለው። እውነት ነው። አይ በለው ሪሊ ይግባል ማለት የሞተ ሰው ይጠማም ከተራባችሁ አላችሁ ማለት ነው። በቃ ዋው ነፍሳት እንዲድኑ ሪቫይቫል በአንጾኪያ ቤተክርስቲያን በፒንግስ ሽርካን ኩንግስፖርተን ስዊድን ላይ በቃ ሙቭ ሲያደርግ ኢየሱስ ከመምጣቱ በፊት የእግዚአብሔር ክብር ምድሪቱን ሲሸፍናት ይህንን የሚያይ የሚፈልግ ሰው እውነት አለ። ቢደክምም አለ፣ ቢያንቀላፋም አለ ይልና ጌታ ሆይ ርበኸኛል፣ ጠምተኸኛል፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አለች። ኢየሱስ መንፈስ ቅዱስ የእግዚአብሔር ክብር ሪቫይቫል የእግዚአብሔር ድል የእግዚአብሔር እጅ እንዲገለጥ እፈልጋለሁ የሚል they were hungry ተርበዋል። አሁን አገልጋይን ከአገልጋይ የሚለየው ዘማሪ ከዘማሪ የሚለየው ምንም አይደለም፣ የረሃብና የጥማት ጉዳይ። አሜን። አንዳንዱ በቃ እንትን ቢዘምር እንትን ካል በቃ ደግሞ ተራያን ጠብቄ ኖ በልዩነት መዘመር ትጀምራለህ። አሜን 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 ሃሌሉያ። በልዩነት ማገልገል ትጀምራለህ። በልዩነት አሜን። እና ድንገት የሚለውን ቃል አስቡበት። ድንገት ማለት ዲቫይን ስኬጁል ነው። ዲቫይን ስኬጁል ማለት ሰማያዊ ዕቅድና ፕሮግራም ነው። ገብቷችኋል? ሰማያዊ ዕቅድ ፕሮግራም ካንተ ጋር አይማከርም፣ በራሱ ጊዜ ነው የሚሄደው። ድንገት እየበላህ ቁርስ ድንገት የእግዚአብሔር መንፈስ ይመጣል። ድንገት እያገለገልክ እንደ ድሮ መድረክ ላይ ስትቆም ሰበር የሆነ የእግዚአብሔር ጉብኝት ይመጣል። ድንገት ስራ ቦታ እየሄድክ ማለት ነው። ልክ ቢሮውን ከፈት ስታደርገው የእግዚአብሔር መጎናጸፊያ ይወድቅብሃል። አሜን። ድንገት በቃ እኮ ራስህን በልተህ ጸልየህ ምን ብለህ ልተኛ ብለህ ትኝት ስትል ድንገት ሌሊቱን ቀጥ አድርጎ የሚያቆምህ የእግዚአብሔር መገለጥ ይሆናል። አሜን። ድንገት ጸሎትህ ይመለሳል። ድንገት ፈውስ ይሆናል። ድንገት ታምራት ይሆናል። ድንገት ካሳ ይሆናል። ያ ፕሮግራም የእግዚአብሔር ፕሮግራም ነው። ሪቫይቫል የእግዚአብሔር ፕሮግራም በእግዚአብሔር ዕቅድ የሚመጣ እንጂ በሰው ዕቅድ አይደለም። የሰው ዋጋ የሰው ወዝ አይደለም። የእግዚአብሔር ፕሮግራም ነው። አጠገባችሁ ያለውን ሰው ድንገት የሆነ ነገር ይሆናል። ዛሬ ድንገት የሆነ ነገር ይሆናል። ገብቷችሁ? ይሄ የገባው ሰው ሁሌ በተጠንቀቅ ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። የሚነጥቅህ ካለህበት ሁኔታ የሚያወጣ አልወጣም ከምትለው ነገር የሚያወጣ ማን ያድነኛል ከምትለው ነገር የሚያድን ልክ እንደ ይሄ አሜሪካን ሀገር የሚከሰተው ከባድ አውሎ ንፋስ ሱናሚ ሌላኛው ሄሮኬን የሚባል ይሄ መኪና ሁሉ ነው ገንጥሎ ይዞ የሚሄድ ንፋስ ቤትን ሁሉ የሚገነጣጠል አንተን የያዘህን እጅ ሰብሮ የሚያስለቅቅ የእግዚአብሔር መንፈስ በኢየሱስ ስም ምድሪቱ ላይ ይሆናል። አሜን አሜን ይሆናል። ምድሪቱ ላይ ይሆናል። በሉት አጠገባቸው ያለው ድንገት ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። በእያንዳንዳቸውም የተከፋፈለ የእሳት ልሳን ታያቸው፣ ተቀመጠባቸው። ወገኖቼ እስቲ እንደዚህ አስቡ። እናንተ ላይ የእግዚአብሔር መንፈስ ሲመጣ ትከሻሽ ላይ ሲቀመጥ
እየተሰማሽ ሊትራል እሳት እኮ የሚታይ እሳት እያንዳንዱ ጋር ጭንቅላት በእያንዳንዱ ራስ ላይ ተቀመጠባቸው። አሜን ይባላል። አሜን ይባላል። ሌላ ነገር አይቀመጥባችሁ። የሰው ሐሳብ አይቀመጥባችሁ። የሰው እርግማን አይቀመጥባችሁ። የጄኔሬሽናል ከርስ አይቀመጥባችሁ። የትውልድ ድካም አይቀመጥባችሁ። ድንዛዜ አይቀመጥባችሁ። እሳት ይቀመጥባችሁ። ተቀመጡ። እሳት የተከፋፈለ ልሳን ማላኮራ ባራዲያስ በቃ እሳት ማይ ጋድ። ከዚያ መንፈስ እንደሚሰጣቸው በአዲስ ቋንቋ ይናገሩ ነበር አይደል? የተቀመጡበትን ቤት ሁሉ ሞላው። በቃ ሌላ ቦታ 4ኛው ምዕራፍ ላይ የተቀመጡበትን ቤት ሲጸልዩ ተናወጠ ይላል። እስኪ እንደዚህ አስቡ። ከሃይማኖት ከድግግም ያለፈ ነገር እግዚአብሔር በእኛ ዘመን ያደርጋል። አሜን ኢየሱስ አሜን አሜን። በቃ እግዚአብሔር ካስፈልገ ማናወጥ ይችላል። እግዚአብሔራዊ ያልሆነ ነገር የተለጣጠፈ ነገር ሁሉ መርገፍ ይጀምራል። ቤታችሁ ላይ ህይወታችሁ ላይ እግዚአብሔር ያላስቀመጠው ነገር ሁሉ ሲመጣ ሳት አሜን የተቀመጡበት ቤት ተናወጠ ይላል። ሲናወጥ ሃሌሉያ አሜን አሜን። ወገኖቼ ያለ እግዚአብሔር እሳት ቤተክርስቲያን የለችም። ተባረክ ቁጭ በል ጌታ ይባርክ። ያለ እግዚአብሔር እሳት ቤተክርስቲያን የለችም። ያለ መንፈስ ቅዱስ የለችም። መንፈስ ቅዱስ የመጣ ጊዜ ነው ቤተክርስቲያን የተወለደችው። ሌላ ኦፊሶች የመጡት 5 ኦፊሶች ከዚያ በኋላ ነው። ዓለም አቀፍ ሚስዮን የተሰጣት ከመንፈስ ቅዱስ መምጣት ጋራ ነው። አሜን አሜን። ልጅነት ያገኘነው ከመንፈስ ቅዱስ ጋራ ነው። ድካማችሁ ከናንተ ለቆ መሄድ የእግዚአብሔር መንፈስ ሲመጣ አሜን ይባላል። አሜን። በጣም ደስ የሚለኝ ቃል አለ በዘሌዋውያን ምዕራፍ 6 ቁጥር 9 እና 12 ላይ እሳቱ ዘወትር እንዳይጠፋ ይላል በመሰዊያው። ስለ እግዚአብሔር መንፈስ ነው። እዚህ ሐዋርያት ሥራ ምዕራፍ 2 ላይ ስለመጣው እሳት የሚያወራ ነው። ስለ ናቹራል እሳት አልነበረም። ፕሮፌቲካል ነው። ብሉይ ኪዳን ሁል ጊዜ ጥላ ነው። ለአዲስ ኪዳን ለዋነኛው አካል ጥላ ነው እና እሳቱ ሲሳቱ በሉት በህይወትህ ላይ በቤትህ ላይ በትዳርህ ላይ በሀገርህ ላይ በተሰጠ ዘመን ላይ እንዳይጠፋ መቀጣጠል አለበት። ሳምንት ሙሉ ተኝተህ በቃ ደፈንፈን ብሎ ወይ ቅዳሜ ወይ እሑድ እያልክ አትቸገር። በየዕለቱ መኝታ ቤትህ ላይ ጓዳህ ላይ ስራ ቦታ ላይ እሳቱ መቀጣጠል አለበት እንዳይጠፋ። አመዱን እያስወገድክ እሳቱን እየቆሰቆስ ቃልን እየጨመርክበት ዝማሬን እየጨመርክበት የወንጌል ስርጭትን እየጨመርክበት አገልግሎትን እያቀጣጠልክበት እሳቱ ዘወትር እስቲ ዘወትር በል ዊንተር ላይ ሰመር ላይ ስፕሪንግ ላይ ፎል ላይ በየትኛውም ዘመን ላይ ያለ እሳቱ ቤተክርስቲያን አደገኛ ቀጠና ውስጥ ነው ያለችው። እሳቱ የጠፋባት ቤተክርስቲያን ብዙ ርኩሰቶችን ታስተናግዳለች። ግራ የገባት ናት። በቴዎሎጂ ስንጠቃ ጸጉር ስንጠቃ ይሄ ማለት እንዲህ ነው እንዲህ ማለት ነው ክርክርና ህዝቡን ወደ ገደል የሚወስድ አስተምሮ ውስጥ ትገባለች። ወገኖቼ ያለ መንፈስ ቅዱስ እምናስተምር፣ እምንሰብክ፣ እምንዘምር፣ እምንተነብይ ያለ መንፈስ ቅዱስ የምታወሩት ሁሉ ዝም ብሎ ፖለቲካ ነው የሚሆነው። ይሄ ከገባን መንፈስ ቅዱስ ያላንተ ምንም ማድረግ አትችሉም። ዮሐንስ 15 ላይ ኢየሱስ እንዲህ አለ፣ ያለኔ ምንም ልታደርጉ አትችሉም። ኢየሱስ አሁን ኢየሱስ ሄደና መንፈስ ቅዱስ መጣ። ይሻላችኋል እኔ ብሄድ አለ፣ እንዳለው ሄደ። መንፈስ ቅዱስ ሲመጣ መንፈስ ቅዱስ ደግሞ እንደዚህ አለ፣ ቤተክርስቲያን ሆይ ያለኔ ምንም ማድረግ አይቻልም። ያለ መንፈስ ቅዱስ ቤተክርስቲያን የለችም። ብትኖርም እንኳ ስም ብቻ ነው ያላት፣ ሙታለች። ያው የሚያደርጋት የእግዚአብሔር መንፈስ። አሜን። እውነቴን ነው የምላችሁ። ኃይለኛ መገለጥ ቢኖራችሁ በቅርብ አንድ ወዳጄ አንድ ያየውን ነገር ላከልኝና የሆነ ቦታ ነው አሜሪካን ሀገር መሰለኝና የሆነ ሰው ሰብኮ በፊውነራል ታይም ላይ በቀብር ላይ
የሰበከው ስብከት በጣም የሚገርም ነው። ከዚያ ሰላም ልለው ልተዋወቀው እንዲጠቅመኝ ብያለ ሰላም አልኩት አለ። ከዚያ በጣም የሚገርም መልእክት ነው፣ አድሬስህን ልሰጠኝ ትችላለህ አልኩት አለ። አይ አዎ ልሰጥ እችላለሁ፣ እኔ ግን ክርስቲያን አይደለሁም አለኝ። ከዚያ ወዲያውኑ ዞር አለና ሲጋራ ለኩሶ ማጨስ ጀመረ። እንዴት ታዲያ እንዲህ ልትሰብክ ቻልክ ስለው አይ እኔ ፕሮፌሽናል ስፒከር ነኝ እና ተከፍሎኝ ነው የመጣሁት። ግን ሂዝ ናት ሴቭድ፣ አልዳንም። አያችሁ፣ ያለ መንፈስ ቅዱስ ከኛ በላይ የሚሰብኩ አሉ። ሲኖት ሃው ስማርት ፕሪቸር ዊ አር። በጣም ኃይለኛ ሰባኪ አስተማሪ ስለሆነ አይደለም። ህይወትን የሚያመጣ ህይወትን የሚለውጥ በትንሹ ቃላችን ላይ የእግዚአብሔር መንፈስ ስላለ ነው። ወገኖቼ ሆይ ዛሬ ቴክኖሎጂ በጣም በተራቀቀበት ዘመን ፓስተር ሆነው የሚሰብኩ ኤአይዎች አሉ ይላሉ። እኔ እስካሁን አላየኋቸው። ገብቷችኋል? ግን የእግዚአብሔር መንፈስ ኮፒ አይደረግም። ሪል የእግዚአብሔር መንፈስ ጋር ኢንካውንተር ማድረግ አለበት። አሜን 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 አሜን። ኮፒ አይደረግም። ፐርሰናል ነው። የምትናገሩት ቃል ሰዎች ህይወት ላይ ተጽዕኖና ለውጥ ያመጣል። ደካማውን ነጥቆ ከአንቋር እታች ካለው ሸለቆ ያወጣዋል። እግዚአብሔር መንፈስ ታሪክን ይቀይራል። አሜን። ኢየሱስ ያለ እግዚአብሔር መንፈስ አላገለገለም። እነ ዳዊት ያለ እግዚአብሔር መንፈስ አልተቀቡም፣ አልነገሱም። እነ ሙሴ በብሉይ ኪዳን ያለ እግዚአብሔር መንፈስ፣ ያለ እግዚአብሔር ደመና፣ ያለ እግዚአብሔር እሳት ቀይ ባህርን አልከፈሉ። እነ ኤልሳ አጥንታቸው እንኳ ሳይቀር ለመድኃኒት የሆኑ የሞተውን ሬሳ የቀሰቀሰው የተቀቡት ቅባት ነው። እነ ኤልያስ ሰማይን ከፍተው እሳት ያወረዱ፣ ሰማይን ከፍተው ያዘነቡ፣ ዮርዳኖስን የከፈሉ በእግዚአብሔር መንፈስ ነው። ዛሬ እኔና እናንተ እግዚአብሔርን ስናገለግል እንድናስተውል የሚያስፈልገው ያላንተ ምንም ማድረግ አልችልም። ደስታ ባንተ ነው፣ ክብር ባንተ ነው፣ ኃይል ባንተ ነው፣ እምነት ባንተ ነው፣ ጸጋ ባንተ ነው። ያላንተ እኮ ምንም። ኢየሱስን ማክበር ባንተ ነው። መንፈስ ቅዱስ ሲመጣ እርሱ እኔን ጴጥሮስን አላመነውም። ጴጥሮስ ታከብረኛለህ አይደለም ያለው። መንፈስ ቅዱስ ሲመጣ በአንተ በኩል ያከብረኛል። ለዚህ ነው ራሳቸውን መስዋዕት ያደረጉት። ምንም አልመሰላችሁ። ዛሬ ብዙ ነገር የከበደን ያለ መንፈስ ቅዱስ ስለምናስብና ስለምንሞክር ነው። መንፈስ ቅዱስ ያስፈልገናል። ለምድሪቱ የእግዚአብሔር መንፈስ ያስፈልጋል። ለጓዳ፣ ለትዳር፣ ለራእይ፣ ለቢዝነስ፣ ለስራ፣ ለነገ ምንም ጋራንቲ የለንም። ጋራንቲያችን የእግዚአብሔር መንፈስ ነው። ቃብድ አድርጎ የሰጠን የእግዚአብሔር መንፈስ ነው። ሃሌሉያ! ለቤዛነት ቀን ማህተም መታተም አድርጎ የሰጠን የእግዚአብሔር መንፈስ ነው። አሜን። እነ ጳውሎስ በጨርቃቸው ታምራት ያደረጉ፣ ሙታንን ያስነሱ፣ አጋንንት ያስወጡ፣ ሽባዎችን ያዘለሉ፣ እነ ጴጥሮስ በጥላቸው ታምራት ያደረጉ በእግዚአብሔር መንፈስ ነው። አሜን። በቴክኒክ አይደል፣ በእግዚአብሔር መንፈስ። አሜን ይባላል። አሜን። ስለዚህ ያለ መንፈስ ቅዱስ ምንም ማድረግ አንችልም። መንፈስ ቅዱስ ሲመጣበት ጳውሎስ በጣም የሚገርም ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ኢየሱስን እንሰብካለን። አሁን ስብከት ነው። መንፈስ ቅዱስን ተናግሬያለሁ። እሱ ነው መነሻችን፣ ሪፈራንስ ፖይንታችን እሱ ነው። አሁን መንፈስ ቅዱስና ወንጌል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ዘውዱ አለ፣ በዚህ ደግሞ አንበሳው አለ። ያለ አንዱ አንደኛው መኖር አይችልም። ያለ መንፈስ ቅዱስ ወንጌል የሚባል የለም። ወንጌል ሲኖር ደግሞ መንፈስ ቅዱስ አለ። የማይነጣጠሉ ናቸው። አንደኛ ቆሮንቶስ ምዕራፍ አወጣችሁ ምዕራፍ 1
23 እሺ አንብብልኝ በትግረኛ ይታይዋል نحنا قلنا لتنا يهودن نقنقفي لحزابن عشنة زخونة تسأل كريستوس نصدق عندنا ምን አልከ 23 ጌታ ይባርክ ቁጭ በል ወንድሜ እሺ እኛ ግን እናንተ ሌላ ስበኳል እኔ ግን በሉ እስቲ እኔ ግን እንደገና በሉ እኔ ግን የተሰቀለው ክርስቶስን እሰብካለሁ ይሄም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው አሁን የተሰቀለው እንዴት ይሰበካል በዘዳግም ምዕራፍ 21 ቁጥር 23 ላይ በእንጨት የተሰቀለው ሁሉ የተረገመ ነው ይላል ራሱ ሙሴ ራሱ እግዚአብሔር ስለዚህ አይሁዳውያን የተሰቀለ የተረገመ ስለሱ እንዴት ታወራላችሁ ያሳፍራል የተናቀ ነው የተጠላ ነው በእንጨት የተሰቀለ ዘዳግም ምዕራፍ 21 ቁጥር 23 በእንጨት ላይ የተሰቀለ የተረገመ ነው ይላል እንዴት የተሰቀለውን ትሰብካለህ ወገኖቼ ወይ ጳውሎስ አይኖቹ ተከፍተዋል የልቦናው አይኖች በርተዋል የተሰቀለው ለራሱ አይደለም የተሰቀለው ለዓለም ነው የተሰቀለው ላንተ ነው ለኔ ነው በእንጨት ላይ ተሰቀለ እርግማን ሆነ የተረገመው ለኔና ለናንተ ነው እኛ የእግዚአብሔር በረከት የአብርሃም በረከት ወራሾች እንሆን ዘንድ ኃጢአት ሆነ በእንጨት ላይ እኔና እናንተ የእግዚአብሔር ጽድቅ እንሆን ዘንድ ሁለተኛ ቆሮንቶስ ምዕራፍ 5 ከ17 እስከ 21 እንደሚናገር ስለኔና ስለናንተ በእንጨት ላይ ተሰቅሎ ሞተ እኔና እናንተ የሚበዛ ህይወት ዮሐንስ 10:10 ላይ የተትረፈረፈ overflowing life የእግዚአብሔር አይነት ህይወት ይኖረን ዘንድ የፍቅር የጸጋ የጥበብ የማስተዋል የጽናት የጥበብ የማድረግ የእግዚአብሔር መልክ በእኛ ይበዛ ዘንድ ይትረፈረፍ ዘንድ ኢየሱስ ስለኔና ስለናንተ ሞተ እኛ በእርሱ ግርፋት በእርሱ ቁስል እንፈወስ ዘንድ ስለኔና ስለናንተ በጉ የእግዚአብሔር በግ ኢየሱስ ተመታ ተገረፈ ቆሰለ ተተፋበት በጣም የሚገርማችሁ የመጨረሻውን the highest form of humiliation የመጨረሻ እንደ ኢየሱስ የተዋረደ የለም እራቁቱን አምላክ ሆኖ መጥቶሳል እራቁቱን እየተፉበት አይኑን እየጋረዱ ማን የመታ ትንቢት ተናገር ይያል ከራስ ጸጉሩ እስከ እግር ጥፍሩ ተተለተለ ታረደ የእግዚአብሔር መድኃኒት ያለ እዚህ የተሰቀለው ክርስቶስ ውስጥ ነው ያለው አሜን ይባላል አሜን አንድ ሰው ጠጋ በልና መድኃኒት ያለ እዚህ የተሰቀለው ውስጥ ነው አየ ለዓለም ሞኝነት ነው ለግሪኮች ደግሞ መሰናክል ነው ለአይሁድ ደግሞ ይሄ ማሰናከያ ነው ለአሕዛብ ሞኝነት ነው በወንጌል ሞኝነት ግን መድኃኒቱን እኛ ተቀበል ስለዚህ ሌላ አትስበክ ቤተክርስቲያን የተጠራችው ሌላ ልሰብክ አይደለም የተሰቀለው ኢየሱስ አሜን ታርዷል ለዚህ ነው በመጨረሻው ሰባቱን ማህተም ይሰብር ዘንድ የተዘጋውን መጽሐፍ ይከፍት ዘንድ ከዳዊት ስር የሆነው የይሁዳ አንበሳ ድል ነስቷል ተባለ አሜን በየት መንገድ ሂዶ በውርደት መንገድ ሂዶ በመስቀል መንገድ ሂዶ በጭንቅ መንገድ ሂዶ በእንባ መንገድ ሂዶ መስቀል ተሸክሞ በእንብርክኩ ሂዶ ኢየሱስ ሰባቱን ማህተም ሰበረው አሜን የኛ መጽሐፍ ፈታው ይላል ማንም no one is worthy ማንም መጽሐፉን ሊከፍት ማህተሙን ሊፈታ አይገባው አልተገባው የእግዚአብሔር በግ ኢየሱስ ግን ተገባ አሜን ይባላል አሜን በጣም የሚገርማችሁ ገላትያ ምዕራፍ 6 ቁጥር 17 የመጨረሻ መልእክት ይሆናል ወንጌልን ስለመስበክ ጳውሎስ እንደዚህ አለ ምን ይላል እስቲ ደግመህ አንብብልኝ ገላትያ ምዕራፍ 6 ቁጥር 17 በትግረኛ
أنس علامة يسوس سبسجاي تصوران له ما بحرجي هذا بلا عيبلين እንደገና እስቲ أنس علامة يسوس سبسجاي تصوران له ما بحرجي هذا بلا عيبلين እኔስ የክርስቶስን ማህተም እንደዚያ ነው የሚለው ማህተም ኢላመት እሺ ምልክት ኦኬ ማህተም ይለዋል ብዙ ሰዎች በስጋቸው ካልተገረዛችሁ እያሉ ያስጨንቁታል አንዳንዶች እንዲሁ የሆነ ስርዓት ጠብቅ የሙሴን የመላእክትን በውጭ ይሄን አትንካ ይሄን አትቅመስ ይሄን አትብላ ይላሉ እኔ ግን የክርስቶስን ማህተም ምን ማለት ነው ጳውሎስ ስለ ወንጌል የከፈለውን ነገር ሲያሳይ ማህተም ይለዋል በጣም የሚገርማችሁ 5 ጊዜ ተገረፍኩ ይላል 5 ጊዜ በአይሁድ ህግ 39 ጅራፍ ነው የሚገርፉት 5 ጊዜ 39 ወደ 195 ጅራፍ ተገርፏል አሁን ሌላ ጊዜ በድንጋይ ተወግሯል ሌላ ጊዜ እንደዚህ ተመቷል ሌላ ጊዜ ደግሞ አጋንንት ሲያስወጣ በሐዋርያት ሥራ 16 ሰምታችሁ አይታችኋል እስር ቤት ቀጥቅጠው ከሲላስ ጋር አስገብተዋቸዋል ጳውሎስን ስታዩት በአሁኑ ዘመን ታቱ የቀለም ታቱ ነው በጳውሎስ ዘመን ግን ታቱ ስለ ክርስቶስ መከራ የተቀበለው በሰውነቱ የሆነ ምልክት ነው ስለ ወንጌል ጳውሎስ አፍንጫ ጋር ምን ሆኗል ያን ጊዜ እስር ቤት አጋንንት ካስወጣን በኋላ ከባድ ስብራት ነውና አፍንጫው እንደዚህ ሆኗል ማለት ሰውነቱ ላይ ስታዩ ጳውሎስ እንደናንተ ጥብጥብ ብሎ በቃ በየቀኑ የሚታጠብ ምናምን በቃ አምሮበት የሚኖር ምናምን ሳይሆን በቃ ምልክት አለበት ስለ ክርስቶስ ጳውሎስ ምንድነው የምታነክሰው ያን ጊዜ ገደልንህ ብለው ቀጥቀጣው በድንጋይ አይሁድ በድግስን ጉልበቴ ተላቋል አሁንም ማነክሰው የክርስቶስ ምልክት ማህተም አለ ማንም ለምን በስጋ አልተገረዝክም ብሎ ከዚህ በኋላ እኔን አያድክመኝ ምልክት አለብኝ ስለ ክርስቶስ የጳውሎስ ከራስ ጸጉሩ እስከ እግር ጥፍሩ ስታይ ምልክት አለበት የከፈለው ዋጋ ስለ ወንጌል ይሰበካል እኔንን አንድ ለሊት ላይ ጌታ አበራልኝና በእውነት በቃ በእንባ ነው ለሊቱን ያሳለፍኩት ምን አርገናል ስለ ወንጌል ኢየሱስ እጃችን ውስጥ ስላስገባ ወንጌል ምን አድርገናል ባለንበት ቦታ በሰፈራችን በቸርቻችን እንደ አንጾኪያ ቤተክርስቲያን በኢኮኖሚያችን ምን አድርገናል በታለንታችን ምን አድርገናል ምንም አይደለም ኢየሱስ ስለመጣበት ስለሞተበት ስለ ወንጌል ምን ሰርተናል በመንፈስ ቅዱስ በመታገስ ምን አድርገናል ትላንት ነው ከትላንት ወዲያ አንድ ሱማሌ ወደ ጌታ የመጣ ሱማሌ የሞት ጭንቀት ነበረበት መተኛት አይችልም የአእምሮ ደግሞ በሽተኛ ነው በኋላ ነው የሚነግረኝ የሆነ የሚረዱ ሰዎች ጋራ ነው የሚኖረው ከትላንት ወዲያ በቃ አሁን አንተ ደህና ነህ ነፃ ሆነሃል ተፈውሰሃል የራስህን ቤት ተብሎ ወደ ኖራሃማ አጠገብ የሆነ ቦታ ቤት ተዘጋጀለት እግዚአብሔር አምላክ የተመሰገነ ከዚያ ህመም ተሻግሮ አሁን የራሱን ቤት ራስን መርዳት ትችላለህ ይሄን ያደረገው ወንጌል ነው ወንጌል ይሰራል ያድናል ይታደጋል ይለውጣል ወንጌል ስራትን ይሰብራል ከፀሐይ መውጫ እስከ መጥለቂያው ድረስ የመዳንን ወንጌል የደህንነትን ወንጌል የሰላምን ወንጌል የጸጋን ወንጌል የእግዚአብሔርን ወንጌል የማይለወጠውን ወንጌል በእጃቸው አስገብቶ ላካቸው ይላል አጠገብ ያለውን ሰው ወንጌል እጅ ውስጥ አለ ምን እያረክበት ነው አሜን አሜን ምንድነው ማለት በጣም ቀላል ነው ምን እያረክ መናገር እኮ የምስራች ነው ወንጌል ምንድነው የምስራች እኮ በቃ ኃጢአት ይቅር ተብሏል እኔን ለውጦኛል እኔን አድኖኛል እኔን ታድጎኛል
ለእኔ ደርሶልኛል፣ ለአንተም ሊደርስልህ ይችላል። በቃ ክርክር አይደለም። ወንጌል ያድናል፣ ይታደጋል። ዛሬም ምድራችን ላይ ሪቫይቫል ይሆናል። እዚህ ከተማ ላይ ታላቅ ሪቫይቫል ይሆናል። እንዴት ነው የሚሆነው? ወንጌል ስንሰራ። በዚህ ክረምት ምን አቅዳችኋል? በቃ በጌታ ፊት አሁን ነገ ጌታ ቢመጣ በጌታ ፊት ይሄው ጌታ ሆይ ሽልማቴ ብላችሁ የምታሳዩት ምን አለ? ምን ስለ ጌታ የከፈላችሁት ዋጋ አለ? ትጠየቃላችሁ። በእውነት ላስፈራራችሁ አይደለም። በጸጋ እግዚአብሔር የተመሰገነ ይሁን። የዳነው በጸጋ ነው፣ የምናገለግለው በጸጋ ነው። ጸጋው ግን አያስቀምጠንም፣ ያሰራናል። አሜን። እግዚአብሔር ይባርካችሁ። መልእክት ይሄ ነው፣ ወንጌልና መንፈስ ቅዱስ። ያለ መንፈስ ቅዱስ ወንጌል መሰበክ አይቻልም። ያለ ወንጌል ደግሞ መንፈስ ቅዱስ መገለጥ አይችልም። ሁለቱ የአንድ ሳንቲም ሁለት ገጽታ ናቸው። በቤታችሁ ወንጌል መንፈስ ቅዱስ ያስፈልጋችኋል። ክብር ለኢየሱስ ይሁን። አሜን። እግሮቻችንን ቆምና እንጸልያለን። ሃሌሉያ።